አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዴቱ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። እንዲሁም ክርስቲያን ወገኖቼ ባላችሁበት ሰላማችሁ በዝዝት ይበልልኝ። ከኔ ጋር ሁሉ ሰላም፣ እናንተ ጋር ሁሉ አማን ነው ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ ማለት ነው። ሼር አድርጉልኝ ቪዲዮዬንም። በጣም ብዙ ሰው ያየዋል ግን ላይክ የለውም። ሰፖርት አድርጉኝ፣ አበረታቱኝ። አዲስ ዩቲዩብ ጀማሪ ነኝ። ብቻ አበረታቱኝ ውዶቼ። ሌላ ምንም አላችሁም እና ሹሃዳን የማያውቃት የለም። በጣም አሳዝናኛለች። ትናንትና ያለቀቀችውን ቪዲዮዎች አብዛኞቻችን እናየዋለን ብዬ አስባለሁ። ሹሃዳን የማያውቃት የለም እና ሹሃዳ በጣም ትናንትና በጣም ነው ያሳዘነችኝ። ያው እንደሚታወቀው ቅርብ ጊዜ ሀገር ገብታለች ማለት ነው። እንዲህ አይነት ውስጥ የምንኖር ስንቶቻችን ነን? በጣም ብዙ ነን ማለት ነው። በጣም ብዙ ነን። ግን ከወደዚሁ ልክ እንደ ሻሃዳ ጀግና ሴት ስለሆነች እሷ ብርቱ ሴት ናት። 17 አመት ማለት በአረብ ሀገር ላይ የምር ጋይስ በጣም ያሳዝናል። በጣም ነው የሚያሳዝነው ማለት ነው። ብቻ ሻሃዳዬ የምታዩ ከሆነ ይሄን ቪዲዮ አድርሱላት። አላህ ካንቺ ጋር ይሁን። አላህ ያጠንክርሽ ለሁሉም ነገር። እሱ ያውቃል። ፈተና መቼም አለ። የሚክስብሽ ቀን ስለሚመጣ ነው። ኢንሻአላህ አንድ ቀን ይክስሻል ማለት ነው። በፈጣሪሽ ተስፋ እንዳትቆርጪ፣ እሱን ይዘሽ ወደፊት ተጓዥ ማለት ነው የኔ ውድ እህት እና አላህ ያበርታሽ። ግን አብዛኞቻችን ማለት ነው እንግዲህ አስቡ 17 አመት በጣም ረጅም ጊዜ ነው። ከሷ ከእንዲህ አይነት ሰዎች መማር አለብን። አብዛኞቻችን ባል ብቻ አይደለም እዚህ ቦታ ላይ ማለት ነው። ቤተሰብም ሆኖ ወንድም አባትም እናትም አለ። በዘወይ እና አባት አትርዱ ያልኳችሁ ሳይሆን አሁን ወንድሞችም የሚባሉም አለ። ወንድሞቻችን ስንቶቻችን ነው እንደዚህ ካላረክሽልኝ በቃ በባህር ነው የምመጣው፣ እንደዚህ ካልሆንሽልኝ በባህር እሄዳለሁ፣ እንዲህ ይላለሁ እያሉ እኮ አብዛኞቻችን ወንድሞች እንደዚህ ናቸው። እንደዚህ ባጃጅ ካልገዛሽልኝ፣ ይሄን ካላረግሽልኝ እንደዚህ ይሆናል የሚሉ ማለት ነው። ያ ከደርጎላቸው ለራሱ አንድ ሴት ልጅ አሁን እንደዛ ብሏት አንድ ወንድ ልጅ ባጃጅ ቢገዛለት ወንድሟም ሊሆን ይችላል፣ ባል ብቻ አይደለም ማለት ነው። ትንሽ አንድ ወር ለፍቅር ለእንትን ሊሰራ ይችላል። ከዛ በኋላ ወይ ኩላሊቴን አመመኝ ወይ የሆነ ነገር ነው ልሸጠው ነው እባክሽ ምናምን ነው የሚለው ማለት ነው። እንደዚህም አይነት ቤተሰብ አለ። ባል ብቻ አይደለም ውዶቼ፣ ለራሳችን እንኑር። እኛ እኮ ተወደቅን ቀረን፣ ሁሉም ይቀራል። የምር ከታመምን ጎሎብን ካዩን የሆነ ነገር ሆነን ካዩን ማንም ከጎናችን አይኖርም። አፍያ ከሌለን ዋናው አፍያ ነው። አፍያችን አላህ ይስጠን እንጂ ማለት ነው። እና የመዳም ቅመሞች ሁላችሁም አሁን ሹሃዳ እንደምታውቋት ሳቂተኛ ናት። ግን ትናንትናዋ ቪዲዮ በጣም ነው ያሳዘነኝ፣ በጣም ማለት ነው ከምላችሁ በላይ። ለኪ ሁሉም የተደበቀ ነገር አለው። ተላይ እየሳቀ ስናየው ሁሉም ሰው ደህና ኗሪ ይመስለናል ማለት ነው። ብቻ አላህ ከሷ ጋር ይሁን። ሌላ ምንም አልልም በሷ ዙሪያ። ግን አብዛኞቻችሁ ተማሩ፣ ተንዲህ አይነት ነገር ተማሩ። ቤተሰብንም ቢሆን በልክ መሆን አለበት። የራሳችሁን ነገር የራሳችሁን የወጣችሁበትን ካሳካችሁ በኋላ ወንድም እህት ከዛ በታች ያለው ትርፉ ከራሳችሁ ተሆናችሁ በኋላ ይደርሳል ሁሉም ነገር። ዋናው እናንተ የወጣችሁበትን ነገር አንድ ማረግ አለባችሁ። አላማችሁን ማሳካት አለባችሁ። አብዛኛው ሰው በብዙ ገና ሳያገቧቸውም የሚሸወዱ አሉ እኮ መቼም ይሄን አብዛኞቻችሁ ታውቃላችሁ። ገና በፍቅር በሚዲያ ላይ ባወቋቸው በጣም ብዙ አሉ። እንደዛም አይነት እንኳን አይደለም እንደዚህ ባል ተብሎ የልጅ አባት ማለት ነው። እኔስ ሁላችሁም ተማሩ ከእንዲህ አይነት ነገር። ቤተሰብንም ቢሆን በራሳችሁ መርዳት ብትችሉ የራሳችሁን አሳክታችሁ የወጣችሁበትን አሳክታችሁ። ከሌለሽ የለሽም፣ አፍያ ከሌለሽ የለሽም። ከታመምሽ ባዶ ከሆንሽ ዜሮ ከሆንሽ ማንም ከጎንሽ የለም። እኛን የመዳም ቅመሞች ቤተሰብም ሆነ ማንም የሚወደን ሆነን ስንገኝ ብቻ ነው። ሆነን ስንገኝ እዚህ ሰላም ያለው እንቅልፍ እንኳን በስነ ስርዓት አንተኛ የሚወስደናል እኮ ድካም ስላለ እንቅልፍ እኮ አይቀርም። ግን ሰላም ያለው ፎቢ ብሎ ቅንጭላታችን አርፈን የምንተኛበት ጊዜ በጣም ትንሽ እና ከሹሃዳ ተማሩ ሁላችሁም። የራሳችሁን ህይወት አስተካክላችሁ ቤተሰብ ይደርሳል። ትርፍ ነው የቤተሰብ ነው የምላችሁ። ታጠፋሁ ይቅርታ።